ቤተሰቦቼ ዛሬ አያችሁ እንደ ተምር ለቀማ ላይ ነን። እሺ ተምር ለቀማ ላይ ነኝ። ግን ሁላችሁም ሀሳባችሁ አስተያየታችሁ ጻፉልኝ። እስኪ ቤተሰብ ምንድን ነው የሚባለው? በአረብኛ ሮጦ ይባላል። በኢትዮጵያ ምን ይባላል? ያያችሁት ነው እንግዲህ ቤተሰብ ዛሬ ያለሁበት ላስጎብኛችሁ ማለት ነው። እየለቀምኩኝ ነው። ቆይ እንደዛ አድርጌ ላሳያችሁ እስኪ ላወዛወዘው። እንግዲህ አንዳንድ ፍሬ እየለቀምን ነው። ግን ጓደኛዬ ያለች ልቀሙ ተብለናል። እየለቀምን ነው። ያችሁት አዲስ ተምር ዋው! ማሻአላ ተባረከ ማሻአላ ተባረከ ረህማን። ሀሳብ አስተያየት እስኪ በኮሜንት አሳውቁኝ። እሺ ቤተሰብ እንብላ። ያው ይሄ እኮ ሊበላ ነው ቤተሰብ። አያችሁ ይሄ ረጦብ ነው፣ ይጣፍጣል በጣም እንደ ኢትዮጵያ ምንድን ነው እንደ ባቄላ። ኢትዮጵያ እንደ ባቄላ አይደለም። ያው ስላችሁ እንደዛው ነው። አያችሁ አንድ እንትኑ ብዙ ይዘዋል። ቴንኪዩ አንዳችሁ እዚህ ላይ ኮሜንት ሳጽፉ እንዳታልፉ እሺ ቤተሰብ። ሁላችሁ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት አሳውቁኝ። ሀሳብ አስተያየታችሁ ምን ይመስላል? አያችሁት ዛላው ማለት አንድ ይሄ አንድ እንትን እኮ ነው። አንድ የተወረደ ነው። እንደዛ ይሄ አንድ ዛላው ቤተሰብ በጣም ይከብዳል። ወይ ጉድ ወይ ጉድ! እንደዚህ ይመስላል ቤተሰብ። ያንተን ለቀማ ተምር ለቀማ ይሄ ረጦብ ይባላል። ይሄ ተደርቆ ኮራው ተምር የሚሆነው የኢትዮጵያ ባቄላ አይመስልም? በነገራችን ላይ ቤተሰብ በጣም አያምርም? የምር ነው ያምራል አይደል? ወይ እስከ አንዳንድ ፍሬው ስንት እንዳያዝ ታውቃላችሁ? በጣም ብዙ እኮ አንዳንድ ፍሬው ራሱ ማሻአላ እንደያዘው ብታዩ። አሁን እኮ እዚህ ጠጋ አድርጌ ነው አንስቼ ማሳያችሁ። አሁን እኮ ዋናው የሚዘራበት ቦታ ባሳያችሁ በጣም